ዱንያን ስትፈልግ ወደ ሰዎች ከመዞር ይልቅ አላህን ለምን። ሁለት ማየት የተሳናቸው የነበሩ ሰዎች ወደ አንዲት ሀብታም ቸርና ለጋስ ወደ ሆነች ዙበይዳ አልዓባሲያ ወደ ተባለች ሴት ዘንድ ሄዱ። ሁለቶቹም እዛ የሄዱት እሷ ቸር ስለሆነች ዱንያ እንድትሰጣቸውና አላህ ከሰጣት ጸጋ እንድታካፍላቸው ነበር። ሆኖም ግን ከነዚህ ማየት የተሳናቸው ሰዎች ውስጥ አንደኛው የሚያደርገው አንድ ዱዓ ነበር። ያም ዱዓ ምንድነው? አላሁመ እርዙቅኒ ሚን ፈድሊክ፣ ያ አላህ ከችሮታህ ከጸጋህ ስጠኝ፣ አንተው ስጠኝ እያለ ወደ አላህ ይለምናል። በተቃራኒው ሌላኛው ምን ብሎ ይለምን ነበር? አላሁመ እርዙቅኒ ሚን ፈድሊ ዙበይዳህ፣ ያ አላህ ለዙበይዳህ ከሰጠኸው ሲሳይ ረዝቀኝ ይል ነበረ። በሚገርም ሁኔታ አላህን ለለመነው ሰው ሁለት የብር ሳንቲሞችን ትልክለታለች። ከሷ ፈድል ለለመነው ደግሞ የተጠበሰ ዶሮ በውስጡ 10 የወርቅ ሳንቲሞችን አድርጋ ትልክለት ነበረ። በዚህ አይነት ሁኔታ 10 ቀናቶች አለፉ። በ10ኛውም ቀን ይህች ዙበይዳ ወደ እነዚህ ሰዎች ሄደችና ጠየቀቻቸው። ያ ከሷ ፈድል ከሷ ጸጋ ሲጠይቅ የነበረውን ሰው ጠየቀችው፣ ስንት ተጠራቀመልህ? እሷ ታውቃለች ምን ያክል እንደሰጠችው። እሱም ምን አለ? ምንም አጠራቅመው ነገር ሰጠሽኝ፣ ዶሮ ነው የምትሰጪኝ። ያንን ዶሮ ደግሞ እኔ ምንም ስለማላረገው ለጓደኛዬ በ2 የብር ሳንቲሞች ሸጥለት ነበር አላት። በጣም ገረማትና እሱ አላህን ለመነ። አላህ የበለጠ ጊና ሰጠው። አንተ ከኔ ጸጋ ለመንክ፣ ያነሰውን ሰጠህ አለችው። ምክንያቱም ያኛው ዶሮውን ሊበላ በሚከፍትበት ሰዓት በውስጡ በየቀኑ 10 የወርቅ ሳንቲሞችን ያገኛል። በአጠቃላይ 100 የወርቅ ሳንቲም ሆኖለታል። ይሄኛው ግን በተቃራኒው 20 የብር ሳንቲሞችን ይሆኑለትና ዱንያን ስትፈልግ ወደ ሰዎች ከመዞር ይልቅ አላህን ለምን። የሰውን እጅ ከማየት ይልቅ የአላህን ፈድል ጠይቅ። ምክንያቱም ማንም ሰው ያለ ሪዝቁ አልተፈጠረምና።